ሰላም ቤተሰብ እንዴት ናችሁ? ዛሬ በዚህ ቪዲዮ ደግሞ ከዚህ በፊት የሰራኋቸው በሊንክድኢን ኪራይ ወይም ደግሞ በሊንክድኢን እንዴት ቢዝነስ መስራት ይቻላል ብዬ ያማት ሊንክድኢን እያከራየን ቢዝነስ እንዴት እንደሚሰራ አንድ ሁለት ሶስት ቪዲዮዎችን ለቅቄ ነበር እዚህ ቻናል ላይ ወደኋላ ተመልሳችሁ ማየት ትችላላችሁ። ከዚህ በኋላ ምናልባት ሊንክድኢን እንደሌሎች ሶሻል ሚዲያዎች እንትን አይደለም፣ በጣም ሴንሲቲቭ የሆነ ሶሻል ሚዲያ ማለት በቀላሉ ሪስትሪክት ማድረግ ወይም ደግሞ መዘጋት የሚችል አይነት እንትን ነው። ያ ማለት የሚዘጋባቸው ምክንያቶችም በሰፊው እዛ ከዚህ በፊት በለቀኳቸው ቪዲዮዎች ላይ በሰፊው አውርቻለሁ። ያው የሚዘጋበት በዋናነት በተለያየ ዲቫይስ የተለያየ ቦታ ላይ እና የተለያየ ሰው በአንድ አካውንት ሎግ የሚያደርግ ከሆነ ብዙ ጊዜ ሴንሲቲቭ ነው፣ ባን ያደርጋል ወይም ደግሞ ሪስትሪክት ያደርጋል። በዚህ ምክንያት ሪስትሪክት ካደረገ ወይም ደግሞ ባን ካደረገ እንዴት ማስመለስ ይቻላል የሚል ጥያቄ በተደጋጋሚ እጠየቃለሁ። እና እነዚህ ሪስትሪክት ሲያደርገው ሁለት አይነት ሪስትሪክሽን ይኖረዋል። አንደኛ ቴምፖራሪ ሪስትሪክት ያደርጋል፣ ሁለተኛ ደግሞ ፐርማነንትሊ ሪስትሪክት ያደርጋል። ስለዚህ ምናልባት ቴምፖራሪ ሪስትሪክት ሲያደርግ ምን አድርገን እናስመልሰዋለን፣ ፐርማነንትሊ ሪስትሪክት ሲያደርግ ደግሞ ምን አድርገን እናስመልሰዋለን፣ እነዛን በዚህ ቪዲዮ አሳያቸዋለሁ። ያ ማለት የተለያዩ ሊንኮች ይኖሩናል። ፐርማነንትሊ ሪስትሪክትድ የሆነ የምናስመልስበት የራሱ ሊንክ አለው። በተመሳሳይ ደግሞ ቴምፖራሪ ሪስትሪክት ያደርግም የምናስመልስበት የራሱ ሊንክ አለ። እንዲሁም ደግሞ ሌላ ለምሳሌ አካውንታችን ኖርማል የሆነ ደህንነት የተሰማው አይደለም ብለን ካሰብን ደግሞ ፓስዋርዱን መቀየር እንችላለን። ያን ፓስዋርድ ለመቀየርስ በምን የትኛውን ሊንክ ተጠቅመን ፓስዋርዱን ሪሴት ማድረግ እንችላለን ወይም ደግሞ መቀየር እንችላለን የሚለው በዚህ ቪዲዮ አሳያቸዋለሁ። የተለያዩ ሊንኮች ነው ያሉ፣ ከ5 6 ያላነሱ ሊንኮች አሉ። እነዚህ ሊንኮች ስንገባ እዛ ላይ የሚጠይቁን መጠይቆች ደግሞ ፎርሞች አሉ። እነዛ ፎርሞች ጋር ምንድነው መሙላት ያለብን የሚለውን ጭምር ማለት ነው። እነሱን በዚህ ቪዲዮ ሙሉ በደንብ አድርጌ ያሳያቸዋለሁ። ተከታተሉ። በተለይ ደግሞ ሊንክድኢን አካውንት ኑሯችሁ እየተጠቀማችሁበት ያላችሁ ሊሆን ይችላል። ምናልባት ደግሞ አካውንቱ ተዘግቶባችሁ ሊሆን ይችላል። ቴምፖራሪ ኦር ደግሞ ፐርማነንትሊ ዘግቶ ሊሆን ይችላል። ያን ለማስመለስ ምናልባት ጥያቄ የሆነባችሁ ሰዎች ካላችሁ ይህን ቪዲዮ እስከ መጨረሻ እዩትና አብረን እየሞላን እናንተ ለሊንክድኢን ሄልፕ ሴንተር ፎን ሰብሚት ማድረግ ትችላላችሁ፣ ጥያቄያችሁ ማለት እንዲለቀቅላችሁ። በዚህ ቪዲዮ ያንን ሙሉ ለሙሉ አሳያችኋለሁ። ወደ ቪዲዮ ተከታተሉ። ሙሉ ቪዲዮ ላሳያችሁ። በጣም ብለን ለማየት ሞክራለን። የመጀመሪያው ላይ ለምሳሌ ፓስዋርድ ሪሴት ለማድረግ ብንጠቀም ይቺን ሊንክ እንጠቀማለን። ያ ማለት እዚች ጋር ያለችው ሊንክ እኔ ያዘጋጀው ነው፣ ወርድ ላይ አምጥቼ ያዘጋጀው ነው። ከዛ እቺ ኮፒ አድርጌ ጉግል ላይ ወስድና ፔስት አደርገዋለሁ። ከዛ ይሄን ኢንተር ስለው ፎርጎት ፓስዋርድ የምትል ዲያሎግ ቦክስ ትመጣልኛለች። እዚህ ጋር ኢሜል አስገባ ይለኛል። ኢሜልን አስገባለሁ። ይሄ ኢሜል ማለት ሊንክድኢን የከፈትኩበት ኢሜል ማለት ነው። ይሄን ኢሜል አስገባለትና ኔክስት ነው ብለው ከዚህ በኋላ ካስገባሁለት አሁን ፓስዋርድ ለመቀየር ነው። ፎርጎት ብዬ ከረሳሁት ምናልባት ወይም ደግሞ የሆነ ደህንነት ካልተሰማው ብዬ ካሰብኩ ከዛ በኋላ እዚህ ጋር ኔክስት ነው ምን ይመጣልኛል? ኮድ ይመጣልኛል። የ6 ዲጂት ኮድ በኢሜል ይላክልኛል። ኢሜል ጋር ሄጄ ቼክ አደርጋለሁ። ከዛ አምጥቼ ለምሳሌ ተልኮልኛል። ይሄን አመጣው አምጥቼ አስገባለሁ ማለት ነው። እዚህ ጋር ካስገባ በኋላ ሰሚት እለዋለሁ። ሰሚት ካልኩ በኋላ ለምሳሌ ቱ ፋክተር አውተንቲኬሽን ከሆነ ስልክ ቁጥር እናስገባበታለን። ያው 2FA ከሆነ ስልኬ ላይም ሌላ ኮድ ሁለተኛ ይላክልኛል ማለት ነው፣ ሴኩሪቲ ሲባል። እዛ ጋር የደረሰኝን ኮድ አሁን አምጥቼ እዚህ ጋር አስገባና ሰብሚት እለዋለሁ። እዚህ ጋር ማለት ነው በስልኬ የደረሰኝን ኮድ አመጣለሁ፣ እዚህ አስገባለሁ። ከዛ በኋላ እንትኔ ጋር ኢሜል ጋር ሄጄ ምን አደርጋለሁ? የነበረውን ፓስዋርድ ሪሴት የሚል አለ። እዛ እሱን ክሊክ አድርጌ ኒው ፓስዋርድ ክሬት አድርጌ ኦኬ ማለት እችላለሁ ማለት ነው። ሁለተኛው ደግሞ ምንድነው? ፓስዋርድ ሊንክድኢን አካውንት ሪስትሪክት ከሆነ ማለት ነው። ሊንክድኢን አካውንት ሪስትሪክት ከሆነ እቺ ሊንክ አለች ወይም ደግሞ እዚህ ጋር እቺ ሊንክ አለች። ኮፒ አደርግና እዚህ ጋር ወስጄ ጉግል ላይ ፔስት አደርጋታለሁ። ሪስትሪክትድ ከሆነ አካውንቱ ሊንክድኢን አካውንቱ ማለት ነው። ከዛ እዚህ ጋር ኢንተር ለዋለሁ ፔስት ካደረኩ በኋላ ከዛ እዚህ ጋር እቺ ዲያሎግ ቦክስ ትመጣልኛለች ወይም ደግሞ ፎርም አለች ለሊንክድኢን ሰፖርት የምትላክ ፎርም። እቺን ሞላታለሁ። የመጀመሪያ ስም ነው የሚለኝ፣ የመጀመሪያ ስሜን አስገባለሁ። ያ ማለት ሊንክድኢን ጋር የነበረው ስሜ ማለት ነው። እሱን አስገባለታለሁ። ከዛ ላስት ኔም ፋዘር ኔም ማለት ነው አስገባለሁ። ኢሜል የከፈትኩበት ኢሜል አለ፣ ሊንክድኢን የከፈትኩበት ኢሜል፣ እሱን አስገባለታለሁ እዚህ ጋር። ከዛ ዳዝ ዘ ኔም ኦፍ ዮር ሊንክድኢን ፕሮፋይል ማች ዘ ኔም ኦፍ ዮር ፎቶ አይዲ የስ እለዋለሁ። ማች ያደርግልኛል። እዛ ማች ማድረጉን እርግጠኛ መሆን አለብኝ። ከዛ የስ እለዋለሁ። አር ዩ ከረንትሊ ትራቨሊንግ ሃቭ ዩ አክሰስድ ዮር አካውንት ፍሮም አናዘር ካንትሪ የስ እለዋለሁ። በተለይ ኪራይ ከሆነ ያከራያችሁ ከሆነ የስ ብትሉት እዚህ ጋር የተሻለ ነገር ነው። ምክንያቱም እንትን ካላለ ስለማይሆንላችሁ ማለት ነው፣ ሌላ ቦታ ስለሆነ የተከፈተው። ሃቭ ዩ ክሬትድ አክሰስድ ዮር አካውንት ስሩ ቪፒኤን የስ በሉት እዚህ ጋርም፣ ምክንያቱም አሁን ማከራየታችሁ ከሆነ አገር ይጠይቃል። እዚህ ጋር ኢትዮጵያ ትሉትና ከዛ እዚህ ጋር ደግሞ ዱ ዩ ሜክ አፕዴት ዮር ፕሮፋይል ቢፎር ነው የሚለው የስ በሉት እችኛዋንም። ከዛ እዚህ ጋር ደግሞ አሁንም
የሆነች ኢፍ ዩ ቢሊቭ ዮር አካውንት ሃዝ ቢን ሪስትሪክትድ ኢንኮሬክትሊ ቴላስ ነው የሚለው። እኔ እችን እነግረዋለሁ ማለት ነው። እንዲለቁልኝ ነው። ሪቪው አድርገው ኢንኮሬክትሊ ተዘግቶብኛል ወይም ሀክ ተደርጊያለሁ ነው የሚለው። ሀክ ተደርጊያለሁ ያው ባትደረጉም እንደዛ ብላችሁ ጽፉ የተሻለ ስለሆነ ነው። አታች ኮፒ ኦፍ ዮር አይዲ ይላል። አይ ሃቭ አታች ኢት ቢለው እዚሽ ጋር ነው አታች ማድረግለት። እዚሽ ጋር ገባና ክሊክ አድርጌ አይዲ ወይም ደግሞ ፓስፖርት ወር ደግሞ ድራይቪንግ ላይሰንስ ካላችሁ እሱን እዚሽ ጋር አድትሉትና እኔ ለምሳሌ ናሽናል አይዲ ነው ያለኝ። እሷን አምጥቼ ከዚሽ ጋር ያዘጋጀሁት አለ። እዚሽ ጋር ፍሮንት ፔጁን አመጣለሁ መጀመሪያ። ከዛ እዚሽ ጋር ካመጣው በኋላ ባክ ፔጁን ደግሞ ወይም ደግሞ የአይዲውን ባኩን ደግሞ አመጣለሁ። እዚሽ ጋር መጀመሪያ አዘጋጅታችሁ አስቀምጡት። እዚህ ጋር ሁለቱን ካስገባው በኋላ ምን አደርጋለሁ? አግሪ ይለዋለሁ። ሪኳርድ ስቴትመንት አለች። አግሪ ላታለሁ። እችን ክሊክ ካደረኩ በኋላ እዚህ ጋር ሲግኔቸር እስከ አያቴ ያለውን ብጽፎ የተሻለ ነው። ኦኬ ብዬ ለሰሚት ለማለት እችኛዋን ክሊክ ማድረግ አለብኝ። ቬሪፋይ መሆን አለበት የግድ መጀመሪያ። ትራፊክ ላይት ክሊክ አድርጌ እንደዚህ ትራፊክ ላይት ፓተርኖችን ወይም ደግሞ ኢሜጆችን ክሊክ አድርግና ቬሪፋይ የሚለዋለሁ። ወይም ደግሞ እዚህ ጋር ክሊክ አድርጌ ሌላ ትራፊክ ላይት የለም። ከዚህ በኋላ ምን አደርጋታለሁ? ቬሪፋይ ስለው ሰብሚት የምትለው አክቲቭ ትሆናለች። አሁን እዚህ ጋር ኦኬ ይለዋለሁ። ሰብሚት አደርጋለሁ ማለት ነው። እናንተ ቀስ እያላችሁ እያያችሁት ማየት ትችላላችሁ፣ ፓውዝ እያደረጋችሁ። ከዛ ሰብሚት ካደርጋችሁት በተደጋጋሚ አመልክታችሁ ከሆነ ልክ እንደዚህ አይነት ነገር ሊመጣላችሁ ይችላል። የመጀመሪያ ከሆነ ግን ሰክሰስፉል ምናምን የሚል ነው የሚመጣላችሁ። እኔ በተደጋጋሚ ስላመለከትኩ ነው ይሄ ይመጣልኝ። ጠብቃለሁ ማለት ነው። 2-3 ቀን አሊያ ደግሞ ቢበዛ 1 ሳምንት ጠብቃለሁ ማለት ነው። በዚህ እንደዚህ አድርጌ ቴምፖራሪ ሪስትሪክት የሆነ አካውንትን ለሊንክድኢን ሰፖርት ማመልከት እችላለሁ ማለት ነው። አሁንም አመልክቼ ካልተመለሰ አካውንት ሪሜይንድ ሪስትሪክትድ ሊንክ አለች። እሷ ሊንክ ማለት ይቺ እዚሽ ጋር ያለችዋ ሊንክ ማለት ነው። ማለት እዚች ጋር ይቺ ሊንክ እንደማለት ነው። ይቺ ሊንክ ወስጄ ኮፒ ብዬ ጉግል ላይ ፔስት ብዬ ኢንተር ስላት ይቺ ትመጣልኛለች። ይቺ ከመጣችልኝ በኋላ አሁንም ተመሳሳይ ነገር ነው። በአብዛኛው ይመሳሰላል ከመጀመሪያው ጋር። ሰው ስምና የአባት ስም ኢሜይል አስገባለታለሁ እዚህ ጋር። አሁን ሁዝ አካውንት አር ዩ ሪፖርቲንግ፣ የማን አካውንት ነው ሪፖርት የምታደርጉ ነው የሚለው። እኔ የራሴን ነው የማደርገው። ሰው ማይ አካውንት እለዋለሁ። ሌላ ሰው ከሆነ ሰማኒስ አካውንት ማለት ትችላላችሁ። እዚያች ጋር ታችኛዋ ጋር አር ዩ ሎክድ አውት ዮር አካውንት፣ ያ ሎክድ አውት ነኝ የተጠቀምኩ አይደለም። ስለዚህ ያስ ብዬ እሄዳለሁ ማለት ነው፣ አመለክታለሁ። ፈርስት ኔም ኦፍ ዘ ፕሮፋይል ዩ አር ሪፖርቲንግ ይላል። መጀመሪያ ሪፖርት ያደረኩበትን ይሄ ነው የኔ መጀመሪያ ሪፖርት ያደረኩ ያለሁበት። ከዛ ኔም ኦፍ ፕሮፋይል ዩ አር ሪፖርቲንግ ማህሪ ላስት ኔም ወይም ደግሞ የመጀመሪያ ስሙ አለ፣ ላስት ኔም አለ። ከዛ ሪፖርት እዚህ ጋር ደግሞ ሪፖርት ያደረኩበት በምንድን ነበር ነው። በኢሜይል በፎን ነምበር ዩአርኤል ኦፍ ፕሮፋይል ይላል። እኔ በኢሜይል ነው ማድረገው። በዚህ ኢሜይል አድሬስ ኦፍ ፕሮፋይል ዩ አር ሪፖርቲንግ ሪፖርት ያደረኩበት ያለውን ኢሜይል እዚህ ጋር አስገባለሁ። ይችኛዋ ነች ያው ሊንክድኢን የከፈትኩበት ማለት ነው። ይሄን ነው አሁን ሪፖርት እያደረኩበት ያለው። በዚች ጋር እንትን ላለው እዛች ጋር ፕሊዝ ሴሌክት ዘ ሪዝን ዛት ዘ ቤስት ዲስክራይብ ዩ ዋይ ዩ ሰስፔክት ዘ አካውንት ኢዝ ኮምፕሮማይዝ ላይ እዚህ ጋር የተሻለ የምትሉትን እናንተ ከነኝ መርጣችሁ የተሻለ ነው የምትሉትን በተለይ ኤግዛክት ምናልባት የምትፈልጉት ላታገኙ ትችላላችሁ፣ ግን ኦልሞስት ተቀራራቢ ነገር ስላለ የተሻለ ሀሳብ ወይም አይዲያ አለው የኔን ይገልጽልኛል የምትሉትን ከነዚህ መርጣችሁ ታስገቡለታላችሁ። አንተ ለምሳሌ እኔ ይሄን ላስገባለትና አንአውቶራይዝድ ፓስወርድ ቼንጅ አቴምፕት ኦን ዮር አካውንት ይላል። ይሄን ላስገባለት። ዋት ካን ዊ ሄልፕ ዩ ዊዝ ቱዴይ ይላል። ያዘጋጀዋት መጀመሪያ ላይ ያዘጋጀዋት አለች። እሷ ጋር ሄድና እዚች ጋር ማይ አካውንት ወዝ ሃክድ ምናምን ትላለች። ይችን ኮፒ እናንተ ፓውዝ አድርጋችሁ እዩትና ማስገባት ትችላላችሁ። ፔስት ላድርጋት እዚች ጋር አምጥቼ ከዛ አሁንም ልክ እንደ መጀመሪያው እንትን ምን ላድርግ አሁንም ናሽናል አይዲ ፓስፖርት ኦር ድራይቪንግ ላይሰንስ ያላችሁ እዚህ ጋር አምጣችሁ ፍሮንት አይዲ ከሆነ ፍሮንትና ባኩን አምጠን እዚህ ጋር እናስገባለታለን። እኔ ፍሮንት አመጣው ባካውን ደግሞ ላንጣና ሁለተኛው ጋር እዚህ ጋር አምጥቼ ላስገባለት። ከዛ በኋላ ሰሚት ለማለት የግድ ይቺ የአምነት ሮቦት ያስፈልገኛል። ክሊክ አድርጌ እሷን የሆነ ቬሪፊኬሽን እንትን ይመጣልኛል። ይሄን ባይስክል ቬሪፋይ ማድረገው ክሊክ አድርገን አነኝን ቬሪፋይ የምትለዋን ቼክ ሳደርጋት ሰሚት ምትለው አክቲቭልኛለች። ከዛ ሰብሚት እለዋለሁ እዚህ ጋር ማለት ነው። ከዚህ በኋላ ደግሞ አካውንቱ በሁለቱም አመልክተን ፐርማነንት ሪስትሪክት ካልተመለሰና ምናልባት ፐርማነንት ሪስትሪክት ከሆነ ይቺ ሊንክ ወስደን ኮፒ ብለን ጉግል ላይ ፔስት ካልን በኋላ ይቺ ፎርም ትመጣልናለች። እዚህ ጋር ፔስት እንበላት። ከዛ በኋላ
ምን እናደርጋታለን? ያው ፐርማነንትሊ ሪስትሪክትድ ከሆነ ነው። አሁንም ተመሳሳይ የሆነ ፎርም ያቺ ትመጣልናለች። ይቺ እዚች ጋር መጠን አሁንም ልክ ፈርስት ኔም ላስት ኔም ምናምን ይላል መጀመሪያ የሞላ ነው አይነት ነገር ማለት ነው። እሱን እንሞላልታለን። ኢሜይላችን አለን። ኖ እለዋለሁ። ኢፍ ሶ ዊች ዋን ነው የሚለኝ። እኔ ዲዩዝ ኤኒ ሰርድ ፓርቲ ፕሮግራምስ ምናምን የሚለው ኖ እለዋለሁ። እዚህ ጋር ኖ ካልኩ በኋላ እችኛዋን የስ ስላታለሁ። በተለይ ደግሞ የኪራይ ያከራየሁት ከሆነ የስ ብሎ የተሻለ ነው። እዚህ ጋር ስካዮር ሊንክድ አካውንት አክቲቪ ራይት ቢፎር ከዚህ በፊት የምንጠቀምበት እንደነበረ እዚህ ጋር ዲስክራይብ ባድርገው አይ ዩዝድ my LinkedIn account to promote my small business and to explore job opportunity and post from others ብዬ የራሴን የምንሰራበት እንደነበር እዚህ ጋር አስቀምጥለታለሁ። ከዛችን ሰብሚት አደርጋታለሁ ማለት ነው። እዚህ ጋር ምንም አይዲ ምናምን አይጠይቀኝም። ችን አክቲቭ አድርጌ የሞተር ሳይክል ቬሪፊኬሽን እንትን ያመጣልኝ። ችን ክሊክ አድርግና ሞተር ባይኳል ከዛ ቬሪፋይ ለዋለሁ። አክቲቭ ሰብሚት የምትለው አክቲቭ ትሆንልኛለች። ከዛ በኋላ ይህንም ሰብሚት እለዋለሁ እዚህ ጋር ማለት ነው። ሰብሚት ካልኩት በኋላ አሁንም ልክ ይመጣልኛል። በተደጋጋሚ ስላመለከቱት ነው እንደዚህ ይመጣልኛል። ያው ይደርሳቸዋል ኦልሬዲ። ሰብሚት ካልኩ በኋላ አሁን እነዚህ ቴምፖራሪ ሪስትሪክትድ ከሆነ ፐርማነንትሊ ሪስትሪክትድ ከሆነ እነዚህን መጠቀም እንችላለን። በእነዚህ ሁሉ ቼክ አድርገን ደግሞ እምቢ ካለን ሌላ ሊንክ አለች። ለምሳሌ ቴምፖራሪ ሪስትሪክትድ ከሆነ ሊንክ ወስደን ኮፒ ብለን የተለየ ነገር የላትም፣ ግን ከነዛ ትንሽ የተለየ ፊቸር ይዛ አላት። በተመሳሳይ ብዙ ጊዜ ወስጄ ቺን ሊንክ ወስጄ ፎርም ሞልቼ አሁንም ልክላቸዋለሁ ማለት ነው። የተለየ ነገር የላትም። እዚህ ጋር አይዲ ምናምን አትጠይቅም፣ ግን በተደጋጋሚ ለመጠየቅ ትረዳናለች እቺ ሊንክ እና ፈርስት ኔም እና ላስት ኔም ከዛ ኢሜይል ከዛ በኋላ ዋት ካን ዊ ሄልፕ ዩ ምናምን የሚለኝ አካውንት ሪስትሪክት ነው አለ። ሰው ማግኘት ሪጌን አክሰስ ቱ ማይ አካውንት ነው የምለው። ማግኘት እንትን ማለት እፈልጋለሁ የራሴን ማለት ነው። አካውንቱን እየገባው ስላልሆነ ደግሞ ሪስትሪክት ስለሆነ ሪጌን አክሰስ ቱ ማይ አካውንት የምትላለች ታች ላይ እዚች ጋር ማለት ነው። እችን ምን አደርጋታለሁ? ክሊክ አደርግና እችን አስገባለታለሁ ማለት ምክንያቱም ሪስትሪክት ስለሆነ ሰው ዛበብ ሊንክ ዲድንት ሶልቭ ማይ ኢሹ ብዬ ክሊክ አደርግለታለሁ። ከዛ በኋላ እዚች ጋር አምጥቼ ታችኛዋ ቦክስ ስለዚህ ዮር ኮሽን የሚላለ እዚህ ጋር ሀክዱኛለሁ እዚህ ስለዚህ ይሄን አስገቡልኝ ነው የምለው። ኢሹ ታይፕ አለ ሪስትሪክትድ ነው አካውንት ሪስትሪክትድ ትላለች። እሷን እመርጥለታለሁ። ፐርማነንትሊ ከሆነ ያች ማድረግ ይችላለሁ። ከዛ አሁንም ልክ ሰብሚት ምትላለች እዚህ ጋር እሷን አክቲቭ ለማድረግ እነዚህን የቬሪፊኬሽን እንትኖች አስገባላቸው ወይም ደግሞ ሴሌክት አድርግና ከዛ በኋላ ብሪጅ ነው ይሄ እዚህ ጋር ሰው ይሄን ከሰጠሁት በኋላ ቬሪፋይ ብዬ እንትን ብዬ ሰብሚት ልለታለሁ ማለት ነው። ልክ ሰብሚት ካልኩኝ አሁንም ይቀበለኛል። ከዚህ በኋላ እንግዲህ 2 ሳምንት 3 ሳምንት እጠብቃለሁ። ከዚህ በእነዚህ ካልተመለሰች በመጨረሻ ባየናት ሊንክ በተደጋጋሚ ማመልከት ማለት ነው። በተደጋጋሚ ያው ሊንክድኢን ብዙ ጊዜ እንትን ስለማይል በቶሎ ላይመልሱ ይችላል። በተለይ 2-3 ሪስትሪክት ከሆነ ሰው በተደጋጋሚ ባለማልሰልቸት ማመልከት ማለት ነው። ይህን ይመስላል ማለት ነው። ስለዚህ አሁን ያየናቸውን ፎርሞች ትሞሉና ለሊንክድኢን ሄልፕ ሴንተር ወይም ደግሞ ሰፖርት ሴንተር ሰብሚት ትሉታላችሁ። እነሱ ከተወሰነ ሪቪው በኋላ ማለት የተወሰነ ቀን ወይም ደግሞ ሰዓታት ሊሆን ይችላል ወይም ደግሞ ቀናት ሊሆን ይችላል ሪቪው ካደረጉ በኋላ መልሰው ይልኩላችኋል ማለት ነው። ምናልባት በአንዴ ወይም በሁለቴ ሰብሚት አድርጋችሁ ላይመልሱት ይችላሉ። ስለዚህ ይህን ፎርም ምናልባት እዛ ጋር የሞላ ናቸው እነሱ ቃላቶችን እየቀያየራችሁ በተደጋጋሚ አንዳንዴ ዲቫይስም እየቀያየራችሁ ለምሳሌ በስልክ ሰብሚት አድርጋችሁ ከሆነ በዴስክቶፕ ወይም ደግሞ በላፕቶፕ ሰብሚት አድርጉታላችሁ። ብሮዘርም ትቀይራላችሁ። ለምሳሌ በክሮም ካደረጋችሁ አንዴ ደግሞ በሞዚላ ወይም ደግሞ በሌላ ብሮዘር ሰብሚት እያደርጋችሁ ደግሞ እንትኖች እዛ ፎርም ስንሞላ ደግሞ ያሉት የተጠቀምናቸውን ቃላቶችን እየቀያየርን በተደጋጋሚ እንልክላቸዋለን ማለት ነው። ከዛ በኋላ ሪቪው አድርገው መልሰው ይልኩልናል። በእርግጠኝነት መልሰው ይልኩልናል። ምናልባት ጊዜውን ሊረዝም የሚችለው እንጂ በተደጋጋሚ ከጠየቅናቸው ብሮዘር ዲቫይስ እየቀያየርን ዲቫይስ ስንል ወይ ስልክ ላፕቶፕ ምናምን ማለት ነው እየቀያየርን ስንልክላቸው ይመልሱልናል ማለት ነው። ይሄን አድርጉና ለማስመለስ ሞክሩ። ሪስትሪክት የሆነባችሁ ማለት ነው። ያልሆነባችሁ ደግሞ ሊንኩን እናንተ ጋር አስቀምጡት። ዲስክሪፕሽን ቦክስ ላይ አለ። ሊንኩን እናንተ ጋር አስቀምጡት። የሆነ ጊዜ ሊዘጋ ስለሚችል ያኔ ማስመለሻ ይሆናችኋል ማለት ነው። በዚህ ቪዲዮ ይሄ ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።